አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እነዚህ ቀለል ያለች ፈጣየር አሰራር ነው ዛሬ የምሰራው። አንድ መላቂያ ዘባዴ በሻይ ማንኪያ ማለት ነው። እኔ ትንሽ ስለምሰራ ነው። ብዙ ከሆነ አንድ መላቂያ እንትን የሾርባ ማንኪያ ጨው ትንሽ ቤኪንግ ፓውደር አንድ ሻይ ማንኪያ የሻይ ማንኪያ ሀሊብ ስኳር አንድ የሻይ ማንኪያ ብዙ ከሆነ ነው ያው ትንሽ ስለምሰራ አንድ ሰዎች ብዙ ስኳር ስለማይወዱ ያው በሻይ ማንኪያ ነው ትንሽ ያደረኩት። ታዲያ ትንሽ ስለሆነ የምሰራው ነው አንድና ትንሽ በሻይ ማንኪያ ይሄን ይመስላል። ካሜራ የሻይ ማንኪያ ትንሽዬ ዘይት ጠበረገለሁ። ትንሽዬ ዘይት ዱቄት አንድ ኮብ የምፈልጉትን እናንተ ትችላላችሁ። እኔ አንድ ኮብ ነው ያው ነፋዋለሁ። ይሄን ይመስላል ማለት ነው። እና ይሄው ኩቼ ጨርሻለሁ። ሊጡ ደግሞ እንትን ማለት የለበትም። ሳልበለብ እንትን ያኔ ሳልበለብ እንትን እንዳይሆን ትቀጥን ያለ ነገር ማለት ነው። እንደዚህ እንትን ብየዋለሁ እና ግማሽ አንድ ሰዓት ምናምን ብቻ አድርገዋለሁ ማለት ነው። ሊጡን አንድ ሰዓት በግማሽ ምናምን ሲል እንትን መስራት እንጀምራለሁ። ፈጣይሩ እናስቀምጠዋለን እና ይኸው የፈጣይር እንትን ለዶሮ እየሰራሁለት ነው። ሽንኩርቱን በመጀመሪያ አቁላለዋለሁ። ቅመሞች ይገባሉ። ያላችሁን ቅመም መጨመር ትችላላችሁ። እኔ ኮረኩምና ብዛር ምናምን እና እንትን ከሙን ፍልፍልም ካላችሁ አድርጉበት። ያላችሁ ማድረግ ትችላላችሁ። ሽንኩርቱን አቁላላቸዋለሁ። ቅመሞችን ጨምርኩኝ። ቀጥዬ ደግሞ ትንሽዬ ሳልሳ ነው። በአንድ ጊዜ እየቀረጥኩ ስለሆነ አልተመቸኝም። ይህን ይመስላል ማለት ነው። አቁላሉት ያኔ እንትኑ መቁላላት አለበት። ሳልሳውን አቁላልቼዋለሁ። እኔ ዶሮውን እንጨምረዋለን። ዶሮአችን እየበሰለ ነው። ዶሮ በሰል ብሏል። ታላስ ትንሽ በደንብ ተቆላላ በኋላ ትንሽ ውሃ ጨምርበታለሁ። ያው ዶሮ በሰል ሲል ትንሽ ጠብ ነው የማደርግበት። ለማዕድና ስለሆነ ማዕድ ውሃ አላበዛም። እና አሁን ደግሞ ፍልፍል ሮሚ ማለት ነው። ታውቁታላችሁ መዳብ ቅመሞች እናውቀዋለን ስራችን ስለሆነ እና ይሄን ይመስላል። ዋው ነው ግን በጣም ነው የሚጥመው። ግን ተፈጣይሩ ጋር ይሄ የዶሮ አሰራር አሪፍ ነው። እኔ ሰዎቼ በጣም ነው የሚወዱት። ሰራላቸው በጣም ይወዱታል። ያው መብራቱ በርግጥ ብዙም አይደለም ኩሽና ውስጥ ውዶችዬ። አሁን በስሏል። ወደ ሊጣችን እንሄዳለን። ይሄን ይመስላል። እንደዚህ በትናንሿ ያው ቆረጥ አረኳት። እዛ እዚህ ላይ ነው የሚሰራው። ያው እዚህ ላይ 5 ደቂቃ ነው መቆየት ያለበት። ለውም 5 ደቂቃ ተቆየችሁት ያራል ማለት ነው። 4 ደቂቃ ይበቃዋል እዚህ ላይ ማለት ነው። እንደምታዩት በ4 ደቂቃ ማለት ነው። በ3 ደቂቃ በሩት የበሰለው እንዳይርባችሁ እናንተ አይት እያደረጋችሁ። እንደምታዩት በስሏል። ያው የምትፈልጉ ታታይ እንትን ጁብና ቀቡት
አድርጉ። እኔም ያኔ እያደረጉ ለማሳየት አልመች ስላለኝ ነው በአንድ እጄ እየቀረጡ። ያው እኔ ጁብና አረጋለሁ፣ ሰዎች ይወዳሉ። ጁብናውን ካረኩ በኋላ ያው ዶሮውን አረጋለሁ። የምትፈልጉ ደግሞ ሀያሮ ውስጥ አድርጉበት፣ ምርጥ ነው። ክስም ማድረግ ትችላላችሁ እንደ ፍላጎታችሁ ማለት ነው። እና በሱ አልቋል። እና ይሄን ይመስላል። ማሻአላህ ጣዕሙ ደግሞ አሪፍ ነው፣ ሞክሩት።